መንፈስ ቅዱስ ማን ነው የሚለውን ጻፉት። ኦኬ የመጀመሪያው መንፈስ ቅዱስ ጻፉ ቶሎ መንፈስ ቅዱስ ከአብ የሚወጣ ከእግዚአብሔር የሚወጣ ማለት ነው። ከአብ የሚወጣና ከአብ ጋር የሚተካከል የእውነት መንፈስ ነው። መንፈስ ቅዱስ ከአብ የሚወጣ መለኮት ነው። ከአብ ጋር የሚተካከል ካልኳችሁ መለኮት ነው ማለት ነው። ዝም ብሎ የሆነ ደባል መንፈስ አይደለም አንተ ላይ የሚመጣው ራሱ እግዚአብሔር። አሜዚንግ በጣም እኮ ነው የሚገርመው እግዚአብሔር አንተ ላይ ሲወርድ ማለት ነው። የሆነ አንዳንድ ሰው ዝም ብሎ ንፋስ የሚሞላ ይመስላል። ትቀልዳለህ። እግዚአብሔር አንተ ላይ ሲወርድ ማለት ነው። ራፋስ እግዚአብሔርን የሚያህል አምላክ በአንተ ላይ ሲገለጥ ሲሞላ ማለት ነው። ቀላል አድርጋችሁ እንዳታዩት። የእውነት መንፈስ ነው። ዮሐንስ 16:13 ከላይም ብየዋለሁ ደግሜ ለብቻ ያልኩት የራሴ ዓላማ ስላለ መንፈስ ቅዱስ የእውነት መንፈስ ነው። በቃ እና የሚገርማችሁ መንፈስ ቅዱስን ስትሞሉ እውነት ነው የምትሞሉት ማለት ነው። የሚገርም እኮ የእውነት መንፈስ ነው። አየ ውሸት ይሸክካል ማለት ነው በዘመንኛው ቋንቋ። ሆሊ ስፒሪት ስትሞላ ውሸት በቃ ተቃራኒ ውጊያ ሰልፍ ይሆንብሃል። መንፈስ ቅዱስ ስትሞላ የእውነት ስፒሪት ነው። የእውነት ላይፍ እንድትኖር ያደርጋል። ወደ ስህተት ስትገባ ያስጠላ ይቃረናል ህይወት። ጦርነት ተጀመረ ማለት ነው በላይፍህ። የእውነት መንፈስ ነው። በደንብ ስሙ። ለምን? የስህተት መንፈስ ስላለ፣ የሐሰት መንፈስ ስላለ። ዮሐንስ 16:13 መንፈስ ቅዱስ ከአብና ከወልድ ጋር የሚተካከል ወይም እኩል የሆነ ማንነት ያለው ነው። እኩል የሆነ ማንነት ያለው ነው። ማቴዎስ 28:19 ማስረጃ ማለት ነው። ማቴዎስ 28:19 መንፈስ ቅዱስ ከአብና ከወልድ ጋር የሚተካከል ወይም እኩል የሆነ ማንነት ያለው ነው። ምክንያቱም ጌታ ኢየሱስ ክርስቶስ በአብ በወልድና በመንፈስ ቅዱስ ምክንያቱም አብ ወልድ መንፈስ ቅዱስ አንድ ላይ ነው የሚጠራው። እግዚአብሔር ስንል ይሄን እንያዘው። እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ማለታችን። የእግዚአብሔር መንፈስ ስንል ሆሊ ስፒሪት ነው። የእግዚአብሔር ልጅ ስንል ኢየሱስ ነው። እግዚአብሔር አብ ካልን ደግሞ አብ ነው። ልክ እየጸለያችሁ ወይም ሲጸለይላችሁ መንፈስ ቅዱስ ተሞላችሁ ማለት እግዚአብሔርን ተሞላችሁ። በቃ የእግዚአብሔርን ካራክተር ለበሳችሁ። ለምንድነው አጋንንት ኢየሱስን ከሩቅ ሲያይ የሚጮኸው? ምን ይመስላችኋል? ከሩቅ እኮ አይቶት ነው። ቅዱሱ የእግዚአብሔር ልጅ ሆይ ይላል። ጊዜው ሳይደርስ ልታጠፋን መጣህ እያለ በቃ መለፍለፍ ይጀምራል። ሻፓራፓስ ዝም ብሎ መሰለ እንዴ? ኢየሱስ ላይ ያለው እኮ ክብር ነው። ክብር እኮ ነው። በደንብ ስሙ። እነ ጳውሎስ ያቺ የሟርተኝነት መንፈስ የነበረባት ሴት ምን አስለፈለፋት? እስቲ ንገር። ምንድነው ያስለፈለፋት? ወቅቶት እኮ ነው የጌታ ኃይል አስጨነቃት። አያችሁ፣ አስመስሎ ሊያልፍ ፈልጎ ነበር መንፈሱ። ተቃጥሎ እኮ ነው። በጳውሎስ ላይ የነበረው የእግዚአብሔር ክብር አስጨነቀው። ከዛ መለፍለፍ ጀመረች። እነዚህ የመዳን መንገድ የሚነግሯችሁ የልዑል አምላክ ባሪያዎች ነው። ዋና ሰባኪ ሆና መድረኩን ተቆጣጥራ ቁጭ በዛ ሊሾልክ እኮ ነው አጅሬ። ጳውሎስ ተቸገረ ይላል። እውነት ለአያሌ ቀን ግራ ገብቶት እኮ ነው ማለት ይሄ ነገር መንፈስ ቅዱስ ነው ወይስ አጋንንት ነው ብሎ እኮ በቃ እንደዚህ አይነት ስፒሪት እኮ አለ። ከዛ የሆሊ ስፒሪት ፓወር ሲገልጥለት እኮ ነው ትኩር ብሎ ሲያይ ለካ አጅሬ ቁጭ ብሎ ነው። በኢየሱስ
በናዝሬቱ በኢየሱስም ከሷ እንድትወጣ አዛለሁ አለ። ሰባኪ መንፈስ እኮ ሰባኪው አጋንንት ዱይኩ አሁን እንደኔ አይነት ደካማ ሰው እኮ ቢሆን አሁን እንደዛ ያለው አቦ ጌታ ይባርክሽ እያልክ እኮ በቃ ስንት ጅን ይሆን ቸርች ውስጥ ጌታ ይባርክ ያለው። አሁን ከምሬ እኮ ነው ነገራችሁ።